ይሄ ድርጅት ካኪ ፒኤልሲ መሰረቱ ከተቋቋመ ጀምሮ 20 ዓመት በላይ ሆኖታል። ነገር ግን በአውቶሞቲቭ ኢንዱስትሪ ላይ በዚህ ደረጃ ከገባ በተለይ አሰምብሊው መገጣጠም ከጀመረ በአውሮፓ አቆጣጠር 2019 ጀምሮ ነው የጀመረው። ኦልሞስት አሁን መገጣጠሙን በደንብ አድርገን ይዘነዋል። ይሄ ፋሲሊቲ 3S ፋሲሊቲ ነው የምንለው። ሁሉም በተሟላ መልኩ የሚገኝበት ነው። መኪና እንገጣጥማለን። መኪና ከገጣጠምን በኋላ ደግሞ እንደየደንበኛ ፍላጎት ቫልዩ አዲሽን የምንለው የካርጎ የቦዲ ስራዎች ደግሞ እዚህ እንገጣጥማለን። እንዳያችሁት አውቶቡስ እንሰራለን፣ ካርጎ እንሰራለን፣ ቫን እንሰራለን። የተለያየ አፕሊኬሽን ለደንበኛችን በሚፈልገው መልኩ እዚህ አገልግሎት እንሰጣለን። ከዚህም በተጨማሪ አንደኛው ኤስ የምንለው ደግሞ የሰርቪሱ ነው። መኪና መሸጥ ብቻ አይደለም የኛ ዓላማ። መኪናው ረጅም ጊዜ አገልግሎት እንዲሰጥ ደግሞ የጥገና አገልግሎት እንሰጣለን። ለሁሉም ለኛ ብቻ ሳይሆን ከዚህ በፊት የሸጡትን አይሱዙዎች በሙሉ ከ40,000 በላይ አሁን ባለን ዳታ ከ40,000 በላይ አይሱዙ በእኛ ሀገር በተለያየ ስራ መስክ ተሰማርተው ይገኛሉ። በሁሉም ኢንዱስትሪዎች ለነሱ የሚሆን መለዋወጫ የማቅረብ ኃላፊነት የኛ ነው እንደ ወኪል እንደመሆናችን መጠን። ስለዚህ መኪኖቹ አንድ የመሸጥ ሳይሆን ለረጅም ጊዜ አገልግሎት እንዲሰጡ የክትትልና የድጋፍ ስራ እንሰራለን። ሞባይል ጋራጅ ሳይቀር ነው ያለን። የትኛውን ቦታ ጥገና በሚፈልጉበት ጊዜ ተደራሽ ሆነን እንሰራለን። ይሄ ብቻ ሳይሆን ተደራሽነታችን ደግሞ አገሪቷ በሙሉ እንዲሆን በተለያየ ቦታ ደግሞ አሁን ብራንቾች እያስፋፋን ነው ያለነው። በአሁኑ ጊዜ ድሬዳዋ፣ ሐዋሳ፣ እዚህ እንደምታዩት አዲስ አበባ ብራንቾች አሉን። ስለዚህ ደንበኞቻችን በየትኛውም ችግር ሲገጥማቸው ሳፖርት የማድረግ ስራ እንሰራለን። በአሁኑ ጊዜ በዚህ ስራ ላይ ሌላው ትልቁ ነገር እንደምታውቁት በማኑፋክቸሪንግ ኢንዱስትሪ ላይ የመጀመሪያ ትራክ ማኑፋክቸር የጃፓን ኩባንያ እኛ ነን። ስለዚህ አርአያ ሆነን ከጃፓኖችም ጋር ትልቅ ድጋፍ ያገኘን እየሰራን ነው። ለዚህ የሚሆን ደግሞ በሰው ኃይላችን ላይ ትልቅ ትኩረት ሰጥተን እየሰራን ነው። በኋላ ታዩታላችሁ። የአፍሪካ ማለት ይቻላል ትልቅ የኤክሰለንስ ሴንተር ኦፍ ኤክሰለንስ የትሬኒንግ ሴንተር አቋቁመናል። በኋላ ታዩታላችሁ እዚህ። ስለዚህ እኛ ከዩኒቨርሲቲዎች ፍሬሽ ግራጁዌትስ እየቀጠር በኢንጂነሪንግ የተመረቁ ባለሙያዎች እየቀጠር ለወጣቶች የስራ እድል በመፍጠር እውቀት በማስተላለፍ ትልቅ አርአያ ሆነን እየሰራን ያለ ነው። በአሁኑ ጊዜ ወደ 460 ሰራተኞች የስራ እድል አግኝተው በኩባንያችን እየሰራን ያለ ነው። ስናስፋፋ ስራው ለወደፊቱ ብዙ ይሄ አሁን ያያችሁት ሞዴል ብቻ ሳይሆን ሌሎች ሞዴሎችም አሁን በቅርብ ጊዜ እንጀምራለን። FSR የሚባለው እንጀምራለን በዚህ አመት መጨረሻ ላይ። ስለዚህ ብዙ አይነት ፕሮዳክቶች እያመረትን በአውቶሞቲቭ ኢንዱስትሪ ላይ ግንባር ቀደም ሆነን ለሀገራችን ኢኮኖሚ እድገት የበኩልን አስተዋጽኦ ለማበርከት ቆርጦ የተነሳ ኩባንያ ነው። በዚህ አጋጣሚ again በኦሮሚያ ክልል ላይ በሁሉም መስክ የሚደረግልን ድጋፍ ለማመስገን እንፈልጋለን። ሙሉ አቀፍ ድጋፍ ነው እየተደረገልን ያለው። ይሄንንም ምስጋናችን እናቀርባለን። በሸገር ሲቲ አስተዳደር በኩል ድጋፍ የሰጠው ለምሳሌ አሁን የማስፋፊያ ፕሮጀክት ጠይቀናል። ለማስፋፊያ ፕሮጀክት አሁን ከዚህ ቀጥሎ ያለው ቦታ እንድናለማ አሁን ፈቃድ አግኝተናል። ቅድመ ሁኔታዎች የጨረስን የዲዛይንና ሌላ ስራዎች ከሰራን በኋላ አሁን የምታዩት የመገጣጠምና የቦዲ ወርካችን አስፋፍተን ትልቅ ስራ ለመስራት እየሰራን ያለ ነው። እንኳን ደህና መጣችሁ ወደ ሸገር መገጣጠሚያ። ስሜ በላይነህ ክንዴ ይባላል። የበላይነህ ክንዴ ግሩፕ ቦርድ ሰብሳቢ ነኝ። በዛሬው ዕለት
እዚህ ሸገር አካባቢ ገላን የሚገኘው መገጣጠሚያችን እንኳን ተገኛችሁ እያልን በዚህ ድርጅት ውስጥ የሚሰሩትን ስራዎች ለመግለጽ ተሳቢ እንገጥማለን፣ ቦቲ እንገጥማለን፣ ሚኒባስ እንገጥማለን፣ ኤሌክትሪክ ሚኒባስ እንገጥማለን፣ ኤሌክትሪክ ባስ እንገጥማለን፣ አይቪኮ መኪና በኮንቴነር መጥቶ እንገጥማለን። እንግዲህ ቴክኖሎጂ ከውጭ የመጣ ቴክኖሎጂን በአገር ውስጥ እንተካለን። ኢምፖርት ሳብስቲቲዩት ማለት ይሄ ፋብሪካ የሚሰራበት ነው። ሸገር ውስጥ ሁለት ፕሮጀክቶች አሉን። አንደኛው የኢምፖርት ሳብስቲቲዩት፣ አንዱ ደግሞ የኤክስፖርት ታጠቅ ላይ የሚገኝ የቅባት እህሎችና የቡና መላኪያ መጋዘን አዘጋጅቶ መላኪያ ያለን ኤክስፖርት። ይሄ ደግሞ ኢምፖርት ሳብስቲቲዩት ነው። ከውጭ የተበታተነ ዕቃ አምጥተን እዚህ የሀገራችንን ዶላር በመቀነስ 30% 35% በመቀነስ ለሀገር ውስጥ ገበያ እናውላለን። በተለይ በአሁኑ ጊዜ የኤሌክትሪክ ባሶችና ሚኒባሶችን በመስራታችን አገራችን ታወጣው የነበረን የነዳጅ ወጪ፣ አገራችን ታወጣው የነበረን መጥፎ ጭስ ኤንድ ድምጽ የሚቀንሱ መኪኖችን በማምረት ለህዝባችን እያቀረብን ነው። ድርጅቱ ብዙ መኪኖችን አምርቶ ለህዝቡ እያቀረበ ይገኛል። ተሳቢዎችን ይሰራል። ብረት አምጥቶ እስከ ቻንሲ ድረስ እዚህ እናመርታለን። ስለዚህ ይሄን በማድረግ የሥራ ዕድል ፈጥረናል። ይሄን በማድረግ ትልቅ ግብር ከፋይ ነን። በሸገር ትልቅ ተሸላሚ ታክስ ከፋይ ነው። በሸገር ማህበራዊ አገልግሎቱን በመወጣት ላይ ያለ በትምህርት ቤት ሰርቷል። ጤና ተቋም ሰርቷል። አምቡላንስ ገዝቷል። ከማህበረሰቡ ጋር በአካባቢያችን የሚኖሩት በሙሉ ኤሌክትሪክ ከኛ ነው የሚወስዱት፣ ውሃ ከኛ ነው። ከብቶች ሳይቀሩ የሚጠጡት ብታዩ እዚህ የከብቶች ሁሉ አለና ከማህበረሰቡ ጋር በጣም በጥሩ ሁኔታ እየሰራ ያለ ተቋም ነው። እንግዲህ ፕላናችን ከዚህ በላይ 2 እጥፍ 3 እጥፍ ተቋም መስርተን ብዙዎችን እዚህ በተግባርም በቲዮሪም እያስተማረ ማስተማሪያ ቦታ አለው። እዚህ ወጣቶችን ከቴክኒክና ሙያ ወስዶ የሚያስተምርበት ብዙ ወጣቶች ከዚህ እየተማሩ ራሳቸውን ችለው ኢንቨስተር እየሆኑ ያሉ አሉ። ኮንትራት ወስደው ይሄንን ነው እየሰራ ያለ። ሌላ ጥያቄ ከሸገር ከተማ ጋር እንግዲህ ከሸገር ከተማ ጋራ እኛ እዚህ ስራ የጀመርነው ገላን ባዶ እያለች ነው። አሁን ብዙ ሰው መጥቷል፣ ብዙ ኢንቨስተር መጥቷል። በመንገድ ስራ በማንኛውም ማህበራዊ ግልጋሎት እየተወጣን ነው። ከሸገር ጋራ መልካም ግንኙነት አለን። በምን ጠይቀው ጥያቄ አፋጣኝ መልስ ይሰጠናል። ማንኛውንም እኛም ግዴታችንን እንወጣለን፣ እነሱም መብታችንን ያከብሩልናል። አገራችን ከፍተኛ ኢምፖርት አድርጋ ዶላር ከምታወጣበት ነገር ነዳጅ የመጀመሪያ ደረጃ ነው። ይሄንን በሌላ ቴክኖሎጂ መደገፍ በጣም ጠቃሚ ነገር ነው። እኛ በሰፊው በተለይ ፐብሊክ ላይ የግለሰቦች ላይ ትኩረት ሳናድርግ ፐብሊክ ላይ ባሶች እንዲኖሩ ሚኒባሶች እንዲኖሩ በማድረጋችን ከፍተኛ ለውጥ እያመጣን ነው። በአሁኑ ጊዜ በጥራታቸው ከአመት ተኩል በላይ እየሰራንባቸው ነው። ምንም ወጪ የሌላቸው ወጪ ቆጣቢ አየር የማይበክሉ ድምጽ የማይበክሉ መኪኖች መሆናቸውን አረጋግጠናል። አሁን ህዝባችን ከነዳጅ እጅ አዙር ቅኝ አገዛዝ እየወጣ ይገኛል። የሚወጣውም በዚህ ቴክኖሎጂ ነው። በዚህ ላይ ድርጅታችን የመሪነት ሚና ይጫወታል። ሌሎችም ጓደኞቻችን በሴክተሩ እየገቡ ነው፣ እያስመጡ ነው። መንግስት የታክስ ሆሊዴይ እየሰጠ ነው። በጣም ጥሩ ነው ያለው። ይሄ ቴክኖሎጂ አገራችንን ከችግር ከሚያወጡ ቴክኖሎጂዎች አንዱ ነው። በዚህ ሴክተርም በሌሎች በብዙ ሴክተር ነው ይሄ ድርጅት የሚሰራው። ይሄ አውቶሞቲቭ ሴክተር ብዙ የምንሰራበትና ለህዝባችን ጥሩ ነገር የምናበረክትበት አፍተር ሴል ሰርቪስ አለን። ሌላ ተቋም ነው ከተማ ላይ አዲስ አበባ ላይ ባትሪ እንደገና ቻርጀር እንገጥማለን።
ብዙ ላይ ነው የምንሰራው። በዚህ ሴክተር ብዙ ለውጥ ከሚያወጡ ባለሀብቶች አንዱ ሆኖ እየሰራ ይገኛል።